ሃይ ቤተሰብ እንደምን ቆያችሁ? እንግዲህ ዛሬ በአዋሳ ከተማ በትንሽ ብር እንዴት መዋል ለምትችሉ አሳያችኋለሁ። አክቹአሊ ወደ አዋሳ ውስጥ ለመዋል ስትፈልጉ እንግዲህ ብዙ ወጪ ሰዎች እንግዲህ ስንት እንደሚያወጣ ይጠይቃሉና ያንን ጥያቄ ነው ዛሬ የምናየው። ቤተሰብ እንግዲህ ወደ ሴንትራል ሆቴል ደርሰናል ማለት ነው። እንግዲህ ጸባሽ ተስተካክል ታሽኛለ ቤተሰብ እንግዲህ ገብተናል ማለት ነው። የባባችን ኮፋ ብለን ወጥተን ሌላ ቦታ እንሄዳለን። አሁን ላይ ጠባሽ የተሰራ ነው። ጥሩ እንደሚሰራ ተስፋ አደርጋለሁ። ግን ሴንትራል አይታማም እና ከመሰራቴ በፊት የነበረውን እንግዲህ ጸጉሬ እንደዚህ ነው። ተሰራ ደግሞ ታያላችሁ ብዬ አስባለሁ። ከኛ ጋር ታውን ከዚህ ድካምና ልፋት ጥረት በኋላ ተመልሰናል። በዚህ መልኩ ተሰርተናል ማለት ነው። ግን አልታጠብም። ለማንኛውም እስቲ ታጥበን ደግሞ እንመለሳለን። እሺ እንግዲህ ቤተሰብ በሴንትራል የነበረ ቆይታ አላለቀም። ጸጉራችንን ተስተካክለን ወደ ዋና እየሄድን ነው። ሪፎርምን እስቲ መጠቀም ነው። እነዚህ ሲን ከተጠቀሙ በኋላ ወደ ዋና እንሄዳለን። አሁንም ከኛ ጋር ነው። እንግዲህ ልብሳችንን እየቀየረ ነው። እስቲ እንገባለን አለን። እስቲ ከገባ በኋላ ወደ ዋና እንሄደው። ሪፎርምን ገሩባና ወፈሽ ብለን ወደ ቀጣይ ስቴፕ ወደ ስኪፕ ነው የምንሄደው። ስኪፕ ከገባን በኋላ ወደ ውስጥ ማይ ጋድ ነው ማለት እንግዲህ እንመስላለን። ሉካቲስ ግን እኔ አንድ ነገር ቅር ብሎኛል። ምንም ቅር አላለኝም። ወይ ለሜገር ዋና እንሄዳለን ማለት ነው። ከእኛ ጋር ነው። ኧረ ይችላል። እንዴት ነው የሚሆነው ድረስ Open hearts are to pound. In the time of darkness, fear makes us sound. When the sun descends and the shadows creep, whispers in the dark coming from the deep. Whispers in the dark, a challenge and a call. Break through the fear, let us stand tall. Through the darkest nights, we'll face every fear. Whispers in the dark are always near.
ውደቅ እንጂ የሚገፋው ሰው የለም። Yep. Asti. Ende. Yes, yes, yes. ድጋም እዚህ ጋር ኧረ አያስፈራም እባክህ ና ወደ ጫፉን ወደዚህ ጫፉን አዎ ሬዲ እንግዲህ በመጨረሻ እንግዲህ ቶታል ጨርሰን እየወጣ ነው። ዋና አሪፍ የነበረ እንዳያቸዋቸው ናቸው። እንግዲህ በጣም ቆንጆ ታይም አሳልፈናል። እንግዲህ ሴንትራል መታችሁ መጠቀም ትችላላችሁ፣ ግን ዋጋውን መጨረሻ ላይ እነግራችኋለሁ። እንግዲህ ቀለል ያለ ውሎ መዋል ከፈለጋችሁ ሐዋሳ ነው ከች ማለት ያለባችሁ። በጣም ደስ የሚል ጊዜ ነው ያሳለፍነው። ያው ፏፏ ብለናል። ያልተጠቀምነው አንድ ነገር ብቻ ነው አይደለም። ከዛ በፊት ግን ማሳጅ አልገባንም፣ ግን ስቲም ሳሙና ባዝ የቀረ ነገር የለም። ሐዋሳ እንግዲህ በ2000 ቆንጆ ውሎ መዋል ትችላላችሁ ብዬ አስባለሁ። ዛሬ እንግዲህ ፕሩፍ ባረኩት ሳይንስ ማለት ነው። እና ለማንኛውም እንደዚህ አይነት ውሎ መዋል ከፈለጋችሁ ሐዋሳ ካች በሉ። ቴንክ ዩ